አመሻሽ ሳላገኝሽ እንግዲህ ይቅርታ ብያለሁ። በጣም ቢዚ ስለነበርኩኝ ነው። ዛሬ ግን ያው በእርግጥ ጓደኛሽን አብርሃም አይደል ስሙ? አብርሃምን እንግዲህ ምንድነው አንዳንድ የሚውልበትን ቦታ የሚሰራበትን ቦታ ማውቀዋለሁ። እሱን ነገሮች አይቻለሁ። ገብቶሻል? ያው እንደመጣሽ እንደማያውቅ ነግረሽኛል። ስለዚህ ሰርፕራይዝ እናደርገዋለን ብዬ አስባለሁ። ያው እኔ አንዳንድ ነገሮች ያየሁበት ነገር አለ። እናንተ ደግሞ ቁጭ ብላችሁን ጠይቀው፣ እኔና አንቺ አብረን ጠይቀውና ትክክለኛውን ነገር ይመልስልናል ብዬ አስባለሁ። እንዳትፈሪ። ለምን ፈራሽ? እንጃ የሆነ የተሰማኝ ነገር አለ። እኔ እንጃ ምን እንደሚሰማኝ አላውቅም። ብቻ እሱን አግኝተን ነው ከንግግሩ በኋላ ያለ ነገር ካለ እናያለን። መልካም። ስለዚህ የምናደርገው መሰለሽ አሁን እሱ ጋር እንደውለትና ስልኩን ሰጥኛለሽ። እቃ መጥቶልሃል በል አይመስልም? እቃ መጥቶልሃል። እዚህም ቀጥረዋለን። እስቲ ቀጥረነው እንግዲህ ምን እንደሚለን እንግዲህ አብረን እንሰማለን። አይመስልሽም? ተጠራጥረሻል። በጣም እንትን ብለሻል። ኤክሳይትድ ነገር ሆነሽብኝ። እንዳትፈሪ። ለሚሆነው ነገር ሁሉ ጀስት እንዳትፈሪ። ምክንያቱም አንድ ነገር ለማድረግ ምን መፍራትም አያስፈልግም። እግዚአብሔር መልካም። በህይወትሽ ለሚሆኑ ነገሮች ሁሉ ጀስት መቀበል ግድ ነው። አሁን እያስፈራራሁሽ አይደለም። እንደዚህ ምናምን ገብሻለሁ። ተከታተልልኝ ብለሽኝ ተከታትዬዋለሁ። ያለውንም አንዳንድ ነገሮች ለአንቺ ያላሳዩሽ አንዳንድ ፎቶዎችም አንዳንድ ነገሮች አሉ ማለት አታስፈራራኝ። እሺ ለማንኛውም እሱ ሲመጡ እስቲ ደግሞ በቃሉ ያለውን ነገር አብረን እንሰማን፣ ሰርፕራይዝ እናደርገዋለን ብዬ አስባለሁ። ያ ነገር እንግዲህ እኔ ያየሁት ነገርም ትክክል ካልሆነ እሱን ጠይቀነው ነው። እሺ ደውልልሽ። እሺ ምን አይነት እቃ ትልኮልሃል? ብቻ ከውጭ ቤት እቃ ልካልሃለች። የሚመጣ ይመስለኛል። እሺ እንደዛ እናደርጋለን። አትፍሪ፣ ምንም የሚፈጠር ነገር የለም። እሺ አዎ ትደውልለት። ደውልለት። ለምን ፈራሽ? እኔ እንጃ። እውነትሽን ነው። ፍራት አትፍሪ፣ እደውልለታለሁ። ሰላም ነው? እንዴት ነህ? ሁሉ ሰላም አለው። አታውቀኝም? ቤት ልካኝ ነበር ከሳውዲ ከውጭ ልካኝ ነበር እቃ አድርስልኝ ብላኝ። አብርሃም ነህ? አብርሃም ነህ? እሺ ቤት ልካኝ ነበር እና እቃ ላቀብልህ ነበር። ይመቻል ዛሬ ወይስ መቼ ይመቻል? ስለዚህ ይመቻል አንተ? ኦኬ እሺ። እኔ ያለሁት ፒያሳ እንገናኛ። መልካም እሺ። በቃ ፒያሳ ስደርስ ደውልኝ። አንድ መኪና ይዣለሁ፣ ሰማያዊ መኪና ይዣለሁ። ፒያሳ ስደርስ ብቻ ደውልኝ፣ እነግርሃለሁ ቦታውን። እሺ ምንም ችግር የለም። እሺ አባ እሺ። በቃ እኔ ልውረድ። ቃልኝ እኮ ፒያሳ እዛ ፓርክ ውስጥ ጠበቃችኋለሁ። ስደውልልኝ ግን ቶሎ እመጣለሁ። እሺ ችግር የለም። አንቺ እዛ ጠብቂንና ግን ዳኒ እኔ እንጃ ልቤ እየፈራሁ። ለምን ፈራሽ? እግዚአብሔር የሆነ እየፈራሁ ነው። አትፍሪ፣ አይዞሽ። ለሚፈጠረው ነገር ምን አትፍሪ፣ አትፍሪ። መፍራት አያስፈልገውም። አሁን እንዳልኩሽ የሆነ ውሳኔዎችን ለመወሰን ነገሮችንም ለማየት እንትን ማለት ነው። እንደዚህ ምናምን ፍራት አትፍሪ።
ነገሮች አሪፍ ይሆናል ብዬ አስባለሁ። እንደውም ያው አንቺን ሲያይሽ ድንገት ያለው ነገር ምናምን ነገር ሰርፕራይዝ እሱ ፍራይዞች ነው የሚሉት። ፈራሽ ነህ? ችግር የለውም። እዛ ጠብቂኝ፣ አትፍሪ፣ ምንም ችግር የለውም። እሺ እዛ ፓርኩ ጋር ጠብቂኝ፣ እንትን እላለሁ። እሺ እደውልልሻለሁ። ቻው። ሰዓቱ ሄደ። ሰዓቱ ሄደ፣ ቆየብኝ በእናታችሁ። እንግዲህ እስኪ ምን ላይ ይፈጥራል? እስኪ እደውልለታለሁ። ሀያ ደቂቃ ብሎ 30 ደቂቃ ሄሎ ወያ አብርሽ ሰላም ነው አለው። ቆየህብኝ እኮ በእናትህ ቆየህብኝ። እሺ የት ደረስክ? እኔ በቃ እዛ ሞተር ይኸውልህ አደባባዩን ልክ እንደዞርክ በስተቀኝ በኩል የምትወስደው እቺ ቀጭኗ መንገድ አለች አይደለ? ታክሲ ተራዎቹ ጋር እሷ ጋር እንደገባህ ጫፍ ላይ ሰማያዊ መኪና ይዤ ቆሜያለሁ። ሰማያዊ መኪና ኮምፓክት መኪና። እሺ ሰማያዊ ነች። እሺ ቢ66 ምናምን ታርጋ ሰማያዊ መኪና። አዎ ሰማያዊ መኪና ነች። አባ በቃ ስደርስ። እሺ 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 ሰላም እንዴት ነህ? ሁሉ ሰላም? አብርሃም ነህ? በፎቶ ነው የማውቅህ። እንዴት ነህ? ሁሉ ሰላም አለሁ። ግባ። እንዴት ነህ? ጤና ሁሉ ሰላም? ሁሉ ሰላም አለሁ። ሁሉ ሰላም። እንዴት ነህ? ጤና ሁሉ ሰላም አለሁ አለሁ። ቦታ ጠፋብህ እንዴ? አሁን መንገዱ እየፈረሰ ስለሆነ ሞተር ኔቱ ጋር ቆምካት በዛው ጀርባ በኩል። ኦኬ በዚህ ጋር ፓርኪንግ አይቻልም። እዚህ ከታክሲ ተራዎቹ ወደዚህ ወርደ ነው የሚቆሙ። ደህና ነህ? ሁሉ ሰላም አለ። እንዴት ነህ? አለሁ። ቤት ልካኝ እኮ እቃ አለ እና ከኋላ ነው ያስቀመጥኩት። እቃዎች ልካኝ ነበር፣ እሱን አድርስልኝ አለች። በጣም አመሰግናለሁ። አለሁ። ሁሉ ሰላም። ስራ እንዴት ነው አንተ ጋር? አዲስ ነገር ምን? ቤት ያለ አንድ ነገር አጫውታኝ ነበር እና እዛ ውጭ እያለች እኔ የቤት ዘመድ ነኝ እና እኔ አታውቀኝ ይሆናል የእነሱ ዘመዳቸው ማለት የሩቅ ዘመድ ማለት ነው። የቅርብ እንኳን አይደለሁኝ። ቤተሰቦቿን ታውቃቸዋለህ መሰለኝ? ታውቃቸዋለህ? እስኪ አንዳንድ ጥያቄዎች ልጠይቅህ። እቃዋንም እሰጥሃለሁ እና ዝም ብዬ ምሳ በጋብዝስ ምን ይመስላል? በእናትህ ምሳ ልጋብዝ? ችግር የለውም። እውነት? አሁን የበላኸው? ጋብዝህ ደስ ይለኛል። አንዳንድ ጨዋታዎች እውነት? ችግር የለውም ካልክ ስለዚህ ጋብዝሃለሁ ምሳሽ። መጀመሪያ ግን አንድ ጥያቄ ልጠይቅህ። ከቤት ጋር ስንት ጊዜ ሆናችሁ? በእናትህ ቢያንስ አንድ 5 ዓመት። 5 ዓመታችሁ? አዎ እሷ ወደ ውጭ ከሄደች 3 ዓመት ሆነ። ኦኬ አረብ ሀገር ከሄደች ማለት ነው? አረብ ሀገር ከሄደች 3 ዓመት። 3 ዓመት ረጅም ጊዜ ነው። ናፍቆቱ እንዴት ነው? አልናፈቀችህም? ኧረ በጣም ቀላል ናፍቃለች። አዎ እናት ትደውላላችሁ? አዎ ሰሞኑን እደውላለሁ። ኦኬ ይሄን ዕቃም ልሰጥስ ምንድን ነው ይሄን ዕቃ አድርስልኝ ስለኝ ለእኔ እደውልለታለሁ እነግረዋለሁ ምናምን ላይ ደውላልህ ነበር። ምንድን ነው የላክችልህ እነግራለች? ኧረ ብዙ ነገር እንጂ ግን ያው ውድ ዕቃ ከምትሰጠኝ ያው እራሷ ብትመጣ ደስ ይለኛል። በእውነት ከዕቃው እሷን ነው የምትፈልገው ማለት ነው? ናፍቃለች በጣም 3 ዓመታችሁ ነው? 5 ዓመት? 5 ዓመት ከወጣች 3 ዓመት ለካ። ከዚህ ከወጣች 3 ዓመት እና 3 ዓመት